ሰላም ጤና ይስጥልኝ የተወደዳችሁ የቃሉ ቤተሰቦች ኢራን አሜሪካ እስራኤል የጦፈ ጦርነት ውስጥ ገብተዋል። ይህ ጦርነት መዘዙ ብዙ ነው። የሚያመጣውም ነገር ውጤቱም ከባድ ነው። ብዙዎች ውስብስብ ነገር ውስጥ እንደተገባ ያምናሉ። ከባድ ነው። ብዙዎቻችንም እናስባለን፣ ያሳስባል። ማለቂያው ምንድነው? ሲያልቅ ምንድነው? እንዴት ነው የሚያልቀው የሚለው ነገር ነው ወይስ ላያልቅ ይችላል? ካለቀም በከባድ ሁኔታ ነው የሚያልቀው የሚለውን ነገር ስናስብ ትንሽ ነገሩ ያስፈራናል። ቫሊድ የሆነ አርጊመንት ነው። ከባድ የሆነ አርጊመንት ነው። ትክክል ነው። በዚህ ሁኔታ ከተቀጠለና ካላለቀ የዓለም መልክ በፍጥነት ሊቀየር ይችላል። አስጊ ሁኔታ ላይ ነው ያለ ነው። እንደ ክርስቲያኖች በእንደዚህ አይነት ሁኔታ ውስጥ እንዴት ነው መኖር ያለብን? ልክ ይህንን የሚመስል ታይም እንደሚመጣ ኢየሱስ ክርስቶስ ለደቀ መዛሙርት ከነገራቸው በኋላ እንዴት መኖር እንደሚገባቸው በሁለትና በሶስት አረፍተ ነገር ጠቅልሎ የነገራቸው ነገር አለ። እሱን ነው የምንመለከተው። እሱን ልነግራቸው ነው እዚህ ጋር የመጣሁት። እንደ ክርስቲያኖች ልንኖርበት የሚገባው ጌታ አርጉ ብሎ ያዘዘንን ነገር እሱን ለማሳሰብ ነው የመጣሁት። ወገኖች ወይ ከባድ ታይም ላይ ነው ያለ ነው። ምንድነው ይሄ ጌታ አርጉ ያለን ነገር? ብዙዎቻችን በቀላሉ የምናስበው የምናረገው ኤቭሪዴም እያረግነው ኤቭሪዴም እየተለማመድነው ያለ ነገር ነው። አጠናክረን እሱን እንድንቀጥል ጌታ ይፈልጋል። እሱን ነው የምናየው። አብራችሁኝ እንድትቆዩ በትህትና ጋብዛችኋለሁ። በጣም ውስብስብ ነገር ውስጥ ነው ዓለም የገባችሁ። ከባድ ነው። አንድን አገር ወይም ደግሞ አገሮች እርስ በርሳቸው በቦምብ መደባደባቸውን አይደለም የምናየው። የዓለምን አሰላለፍ በአጭሩ የሚቀየር ነገር ነው እየተሰራ ያለው እየሆነ ያለው። አብዛኛው ነዳጅ የሚተላለፍበት መስመር ያለው ኢራን ጋር ነው። 20% የዓለም ነዳጅ የሚተላለፈው ኢራን ጋር ነው ያለው። በኢራን በኩል አልፎ ነው ወደ ሌላው ዓለም የሚመጣው። የመካከለኛው ምስራቅ አገሮች ማምረት አይችሉም። ምግብ አርሰው የእርሻ መሬት ኖሯቸው አርሰው ምግብ ለራሳቸው ፕሮዲዩስ ማድረግ ስለማይችሉ ከሌላ አገር ምግብ ገዝተው በዚሁ ኢራን በምትቆጣጠረው መስመር ውስጥ ሄርሙዝ ስትሬት ውስጥ በዛ በኩል አልፎ ነው የሚመጣው። ምግብ ወደ እነሱ የሚገባው በዛ በኩል ነው። ይሄ ነገር ተዛባ፣ ይሄ ሲስተም ተዛባ ማለት እዛ አካባቢ ያሉትን አገሮች በቀጥታ በአጭር ጊዜ ውስጥ የሁማኒቴሪያን ክራይሲስ ውስጥ ሊከታቸው ይችላል። ኢራን የምትደገፍበት ሁልጊዜ የምታመነጨው በሽበሽ የሆነ የውሃ አቅርቦት የላትም። ስለዚህም የዩኤስ ገቨርንመንት ወይ ዩኤስ ኤርፎርስ እየሄደ የሚያጠቃው የኢራንን ፐብሊክ ኢንፍራስትራክቸሮች ነው። እንደ ውሃ ሳፕላይ ላይኖች፣ እንደ ሬዘርቮርስ እነሱን ነው የሚያጠቃው። ይሄ ኢራንን ለማንበርከክ በአጭሩ ኢራን እጇን እንድትሰጥ ለማድረግ የኤርፎርስ ወይም ደግሞ የአሜሪካ ወታደራዊ ኃይል የሚጠቀምበት መንገድ ነው። ዩኤስ ሚሊተሪ እየተጠቀመበት ያለው ዘዴ ነው። ይሄ የሚፈጥረው ደግሞ ሌላ ክራይሲስ ነው። ስደተኛ ሊበዛ ይችላል። ምግብ ካጣ፣ ሰላም ካጣ ሰው ያለበትን ቦታ ትቶ ወደ ሌላ ሊሄድ ይችላል። አፍሪካ በስደተኞች ልትጨናነቅ ትችላለች። ሁማኒቴሪያን ክራይሲስ ሊፈጠር ይችላል። ቻይና፣ ራሽያ በመካከለኛው ምስራቅ አካባቢ እግራቸውን የሚያስገቡበት አንድ በጣም ጠንካራ ወዳጅ አገራቸው ኢራን ናት። በቀላሉ ኢራን ክራምብል ስታረግ ማየት ማለት እዛ አካባቢ ያላቸውን ተጽዕኖ በቀላሉ ማጣት ሆኖ ሊታያቸው ስለሚችል እነሱም ለኢራን መሳሪያ በማቅረብ ኢንተሊጀንስ በማቅረብ አንዳንድ ኢንፎርሜሽን በመስጠት ጦርነቱ እንዲራዘምና እንዲሰላቹ ሌሎቹ ዓለሞች እንዲሰላቹ የማድረግ ፍላጎት ሊኖራቸው ይችላል። በተዘዋዋሪ እጃቸውን ሊያስገቡ ይችላሉ። ነገሮችን ኮምፕሊኬት ሊያደርገው ይችላል። ጀርመን፣ ፈረንሳይ፣ ኢንግላንድ the same thing ከሌላው ከእስራኤልና ከአሜሪካ ጋር ሆነው ኢራን ላይ ሊነሱ ይችላሉ። ኢንትረስት አላቸው። እንግሊዝ ትቆጣጠረው የነበረውን የነዳጅ ምርት ተመልሶ ለመቆጣጠር ፍላጎት ሊኖራት ይችል ይሆናል። እጇን ልታስገባ ትችላለች። ነገሮች ይወሳሰባሉ። ትንንሽ ሀገሮች ሳይድ መምረጥ ሊኖርባቸው ይችላል። እንደነ ኢትዮጵያ ያሉ እንደነ ኬንያ ያሉ ሌሎችም ሀገሮች እንደነ ግብጽ ሳይድ መምረጥ ሊኖርባቸው ይችላል። ካላቸው የኢኮኖሚና ካላቸው የድካም ብዛት የአቅም ማነስ ብዛት ወደ አንዱ ሳይድ ለመሄድ ይገደዳሉ። ካላቸው ስትራቴጂክ ነገር የተነሳ ሎኬሽናቸው ጂኦፖለቲክስ የተነሳ ወደ አንድ ቦታ ሳይድ እንዲወስዱ ሊገደዱ ይችላሉ። እያልኳችሁ ያለሁት በአጭር ጊዜ ውስጥ ዓለምን ውስብስብ የሆነ ነገር ውስጥ ሊከት የሚችል ሁኔታ ነው የተፈጠረው። እንዲሁ ቦምብ ተወራውሮ ሚሳኤል ተተኳኩሰው 40ና 30 የአንድን አገር መሪዎችና ሃየር ኦፊሻልስ ገሉ በቀላሉ የሚቆም ነገር አይደለም። በጣም የተያያዘ ውጤት ያለው ከባድ የሆነ ችግር ነው የተፈጠረው። ይሄ ጦርነት ለዓለም ያሰጋል። ከባድ ጦርነት ነው።
ምንድነው እንደ ክርስቲያን እንዴት ነው የምንኖረው? ዓለም ፍርሃት ውስጥ የገባው ለዛ ነው። ይሄንን ዓለም በደንብ ያጠኑ ሰዎች ሂስትሪን ያዩ ሰዎች የዓለምን አሰላለፍ የሚያውቁ ሰዎች ፍርሃታቸው ያ ነው። ያልተጠበቀ ውስብስብ ነገር ውስጥ ይገባና ከባድ እልቂት ሊፈጠር ይችላል። ያ ደግሞ የሚያመጣው ውጤት ከዚህ በፊት ካየነው የባሰ ነው የሚል ፍርሃት አላቸው። የኛም ፍርሃት ያ ነው። ግን በእንደዚህ አይነት ቀውጤ ዓለም ውስጥ በምንኖርበት ጊዜ እንደ ክርስቲያን እንዴት ነው መኖር ያለብን የሚለውን በጣም ባጭሩ እንድናየውና ብዙዎቻችንም ኦልሬዲ በመግቢያ ላይ እንዳልኩት ይሄንን ነገር እያደረግን እየተለማመድን ስለሆነ በደንብ አጠናክረን እንድንቀጥለው ኢንካሬጅም ለማድረግ ጭምር ነው የመጣሁት። ቤተክርስቲያን በእንደዚህ አይነት ታይም ውስጥ ችግር ውስጥ ትገባለች። እሷም የምትገባበት ችግር አለ። ኦርደር ሲጠፋ በጣም ብዙ ጠላቶች አሏት ቤተክርስቲያን። የሚነሱባት ሰዎች ይበዛሉ። ስደት ይመጣል፣ ችግር ይመጣል። ክርስቲያኖች፣ እውነተኛ ክርስቲያኖች እየታደኑ ይያያዛሉ። ስደቱ ይመጣል። ኢየሱስ ክርስቶስ እዚህ ሉቃስ ወንጌል ምዕራፍ 21 ላይ ይሄንን ነገር አንስቶ ሲናገር ትመለከታላችሁ። እንዳለ ምዕራፉን እናንተ አንብቡት። ማቴዎስ 24 አለላችሁ፣ ሉቃስ 21ን ደግሞ ጨምራችሁ በዛ ላይ ስታነቡ የነገሮቹን ፒክቸር ክሊር ሆኖ ይታያቸዋል። ምንድነው ያላቸው? ለምሳሌ 21ኛው ምዕራፍ ላይ ሉቃስ ምዕራፍ 21 ከቁጥር 10 ጀምሬ ላንብብላችሁ። በዚያን ጊዜ እንደዚህ ያላቸው ይላል፣ ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳል። ታላቅም የምድር መናወጥ በልዩ ልዩ ስፍራም ቸነፈር ረሃብም ይሆናል። የሚያስፈራም ነገር ከሰማይም ታላቅ ምልክት ይሆናል ይላል። አይገርምም? የሚያስፈራ ነገር ከሰማይም ታላቅ ምልክት ይሆናል። ምን እንደሆነ ክሊርሊ ያንን ነገር ጌታ አይናገሩም። አይጌስ ስናየው እናውቀዋለን። ከዚህ በፊት የሰው ልጅ አይቶ የማያውቀውን አሁን በዚህ ዘመን ያለነው ሰዎች አይተን የማናውቀውን ነገር ከሰማይ ልናይ እንችላለን። ልቀጥል። ከዚህም ሁሉ በፊት እጃቸውን በላያቸው ይጭናሉ፣ ያሳድዷችሁማል፣ ስለ ስሜም ወደ ምኩራብ ወደ ወህኒ አሳልፈው ይሰጧችኋል ብሎ ይነግራቸዋል። ይሄ በደቀ መዛሙርቱ ታይም ተፈጽሟል። ወደ ምኩራብ ስለሚል እነሱ በነበሩበት ታይም ደቀ መዛሙርቱ እየተያዙ ወደ ወህኒ ኢቭን እንኳን እንደነ ጳውሎስ ያሉ ታላላቅ የእግዚአብሔር ሰዎች በነ ቄሳር ፊት መቆም ችለዋል። እዚህ ጋር ክርስቶስ ኢየሱስ ሲናገር ምን አለ? ወደ ነገስታትና ወደ ገዢዎችም ይወስዷቸዋል፣ ይህም ለምስክርነት ይሆንላቸዋል ይላል። ለዚህ ለዲሲዥን ሜከርስ ለተላለቆቹ ለባለስልጣኖቹ ምስክር ትሆኑ ዘንድ ተነግሯቸው ዘንድ ወንጌልን ታሰሟቸው ዘንድ ታሰራችሁ ወደ እነሱ ትሄዳላችሁ ይላል። ይሄ በሐዋርያው ጳውሎስ ሕይወት ተፈጽሟል። በነ ጴጥሮስም ሕይወት ተፈጽሟል። አሁንም እየተፈጸመ ያለ ወደፊትም የሚፈጸም ነገር ነው። ባለንበትም ታይም ሀፕን ሊያደርግ የሚችል እንደሆነ መገንዘብ አለብን። ስለዚህም እንዴት እንድትመልሱ ታላላቆች ጋር ስትቆሙ አታስቡ። መንፈስ ቅዱስ መጥቶ በዛ ጊዜ ማለት የሚገባችሁን ነገር በትክክል ይነግራችኋል ብሎ ይናገራል። ስለ ኢየሩሳሌም መውደቅ ይናገራል። ያው ኢየሩሳሌም ፖምፔ መተው እንዳጠፏት ትዝ ይለናል፣ እናውቃለን። ቁጥር 25 ላይ አለፍ ብዬ ላንብብላችሁ። በፀሐይና በጨረቃ በከዋክብትም ምልክት ይሆናል። በምድርም ላይ አሕዛብ ከባህሩና ከሞገዱ ድምፅ እየተነሳ እያመነቱ ይጨነቃሉ ይላል። በጣም ከባባድ የሆነ ናቹራል ዲዛስተርስ ነው ሀፕን የሚያደርገው። ጨረቃ ተላለ፣ ፀሐይ ተላለ፣ ከዋክብት ነውጥ ይሆናል ሰማይ ላይ ብቻ ሳይሆን በምድርም ላይ ባህር ይናወጣል ይላል። ባህሩ ይናወጣል። ሞገድም ታላላቅ ሄሪኬንስ ሱናሚስ ሀፕን ማድረግ ይጀምራሉ። ሰዎች ምን ይላሉ? ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሳ ይደክማሉ፣ የሰማይ ኃይላትም ይናወጣሉና ይላል። ከባድ ነገር ነው የሚፈጠረው። ኦኬ አሁን የመጀመሪያውን ትንሹን ነገር ነው ጌታ ከላይ የነገራቸው። እዚህ ጋር ላቆመውና ሉቃስ ወንጌል ምዕራፍ 21 እናንተ አንብቡት። ከላይ ሲነግራቸው መንግስት በመንግስት ህዝብ በህዝብ ላይ ይነሳል ይላል። ኔሽን አጌንስት ኔሽን፣ አገር በአገር ላይ ይነሳል። ህዝብ በህዝብ ላይ ይነሳል። አንዱ ጎሳ በሌላው ጎሳ ላይ ይነሳል። ነገሮች እየከበዱ ግጭቱ እየበዛ ይሄ ቸነፈር የምንለው ረሃብ የምንለው ስደት የምንለው ሁማኒቴሪያን ክራይሲስ የምንለው ነገር በጣም እየጨመረ እየከፋ ይሄዳል። በዚህ ሁሉ መካከል ቤተክርስቲያንን ሰዎች እናንተ ናችሁ ይህንን ሁሉ ያመጣችሁብን የሚል ነገር ያነሱና ቤተክርስቲያን ላይ እጃቸውን መጫን ይጀምራሉ፣ ማሳደድ ይጀምራሉ። this all happens አንታይ ክራይስቱ ከመምጣቱ በፊት ነው። የመጨረሻው ነገር ከመገለጡ በፊት ነው። አሁን በዚህ ዘመን ሊሆን ያለው ነገር ነው። በኋላ ላይ ነገሮች ጠንክረው ይሄዳሉ። እንዴት ነው ታዲያ እዚህ ጋር መኖር ያለብን የሚለውን ነገር ማሰብ አለብን። አሁን
ዜና እያየን እየታወክን እየተረበሽን ምን ሊመጣ ነው እያለን ክፉን ነገር ጌስ እያደረግን ይሄ ሊሆን ያ ሊሆን ነው እያለን ሳይሆን መኖር ያለብን እንዴት መኖር እንዳለብን ክርስቶስ ኢየሱስ ይነግረናል። ወገኖቼ ወይ ይሄ ነው ዋናው ነገር። ስለዚህ ጌታ ያላቸው ነገር ምንድነው? ነገር ግን ይላል እናንተ ባይ ዘ ወይ ከላይ ቁጥር 29 ላይ መጥቶ ምሳሌን ነገራቸው እንዲህ ሲል በለስና ዛፎችን ሁሉ እዩ ሲያቆጠቁጡ ተመልክታችሁ በጋ አሁን እንደቀረበ ራሳችሁ ታውቃላችሁ። እንዲሁም ደግሞ እናንተ ይህ ሁሉ መሆኑን ስታዩ የእግዚአብሔር መንግስት እንደቀረበች ወቁ ይላል። ከላይ የነገራችሁ ሉቃስ 21 እንዳለ ምዕራፉን አንብባችሁ ባለፈው ዘመን የሆነውን ነገር በዚህም ዘመን እየሆነ ያለውን ነገር ከዛ ውስጥ አመሳክራችሁ የእግዚአብሔር መንግስት እንደቀረበ እወቁ። እንዴ ዛፍ ሲያቆጠቁጥ እኮ ስፕሪንግ መጣ እንላለን። ዘመኑ እንደዛ ሲዘንን የምናውቅ ከሆነ አሁን ያለንበትን ዘመን ደግሞ እንዴት ነው የማናውቀው? ማወቅ እንዲሁ እያላቸው ኮመን ሴንስ እንዴ በቃ የመጨረሻው ዘመን እንደሆነ እወቁ፣ የእግዚአብሔር መንግስት ሊመጣ እንደሆነ እወቁ፣ እንደቀረበች እወቁ ይላቸዋል። እውነት እላችኋለሁ ይህ ሁሉ እስኪሆን ይህ ትውልድ አያልፍም፣ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ብሎ ነገር ግን ይላል። እዚህ ጋር ነው ዋናው ነገር። ልባችሁ በመጠጥ ብዛትና በስካር ስለ ትዳርን በማሰብ እንዳይከብድ ያም ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ ይላል። በመጠጥ ብዛትና በስካር አልኮል እየጠጣ ወይን ጠጅ እየጠጣ እየሰከራችሁ ማለት ነገር ዓለሙን ትውት አድርጋችሁ በምድራዊው ህይወት ውስጥ ጭልጥ ብላችሁ ጠፍታችሁ ተወስዳችሁ ሰካራሞች ሆናችሁ ደግሞ ትዳርን ስለዚህም ስለ ትዳርን በማሰብ ስለ ምድራዊው ኑሮ በማሰብ ፈጽሞ ሰማያዊውን ነገር ረስታችሁ ልባችሁ በዚህ በምድራዊው ነገር ከብዶባችሁ እሱን ስታባብሉ እሱን ላይታች ስታደርጉ መራቀጡ ጠፍቷችሁ በሱ ነገር በምድራዊው ነገር ተወስዳችሁ ጭልጥ ብላችሁ ጠፍታችሁ ያ ቀን በድንገት እንዳይመጣባችሁ ተጠንቀቁ። ሐዋርያው ጳውሎስ አንደኛ ተሰሎንቄ ምዕራፍ 5 ላይ እንዴት መኖር እንዳለባችሁ ሲነግራችሁ በመጠን ኑሩ ብሎ ነው የሚያሳስባችሁ። ለዚህ ነው እዚህ ጋር መወሰድ የሚባለው ነገር እንዳይመጣባችሁ መያዝ የሚባለው ነገር እንዳይመጣባችሁ ሐዋርያው ጳውሎስ እንዳለው በመጠን እንኑር። ኦኬ ንቁ ይላል፣ ተጠንቀቁ። በምድርም ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና ይላል። የነቁት ብቻ ሲጠባበቁ የነበሩት ብቻ ናቸው የሚያመልጡት። በክርስቶስ ኢየሱስ ድንገት መገለጥ በእግዚአብሔር መንግስት ድንገት መገለጥ የሚመጣውን ነገር የሚያመልጡት የሚጠባበቁት ብቻ ናቸው። የነቁት ብቻ ናቸው። ሌላው ወጥመድ እንደ ወጥመድ ይመጣባቸዋል ብሎ ነው የሚናገረው። ያሳሰባቸው ነው ያለው። ለኛም ነው ይሄ፣ ለነሱ ብቻ ለኛም ወጥመድ ነው የሚሆነብን። ዝንግት አድርገነው የእግዚአብሔርን ነገር በቃ ትውት አድርገነው ነገር ዓለሙ ጠፍቶብን ጭልጥ ብለን በዚህ ዓለም ነገር ተወስደን ያ ቀን በድንገት ቢመጣ ወጥመድ ነው የሚሆነብን። አደገኛ ነው። ስለዚህ ተጠንቀቁ ይላል። ተጠንቀቁ፣ እንዳንወሰድ ተጠንቀቁ። እንግዲህ አለ this is ዋናው ነገር ልላችሁ የፈለኩት ይሄንን ነው። ዛሬ መጣሁት ለዚህ ጉዳይ ነው። እንግዲህ ሊመጣ ካለው ፕሊዝ ከዚህ ሁሉ ለማምለጥ በጣም የሚመጣው ነገር አስከፊ ነው። ኢማጂን ቅድም መጀመሪያ ላይ ነገርኳችሁን ነገር ዓለም ከቁጥጥር ውጭ ብትሆን እልቂት ቢሆን በጣም ከባድ የሆነ ሁማኒቴሪያን ክራይሲስ ቢፈጠር የሚበላ ቢታጣ የሚጠጣ ቢታጣ ሎ ኤንድ ኦርደር ቢበላሽ ችግር ቢፈጠር ወገኖቼ ወይ ይህ ሁሉ ኬኦስ ቢፈጠር የጦርነት ውጤት ስለሆነ የእልቂት ውጤት ስለሆነ እንዴት ነው የምናመልጠው? ማምለጥ መቻል አለብን። ማምለጥ መቻል አለብን። ብዙ ምግብ በማከማቸት ብዙ ውሃ በማከማቸት ብዙ መድኃኒት በመደበቅ ባንከር ውስጥ በመግባት አይደለም የምታመልጠው። ኖ እንደዛ አይልም ኢየሱስ፣ እንደዛ አላለም። ይህን የሚያደርጉ ሰዎች አሉ። ክርስቲያኖችን ግን አማኞችን ግን ህዝቡን ግን እያለ ያለው ማምለጥ እንድትችሉ ይሄ የምትፈሩትን ነገር ዛሬ ይሄ ጦርነት ቢያልቅና የሚቀጥለው ደግሞ 5 years later ሌላ ነገር እንኳን ቢፈጠር ይሄ ህግ አፕላይ ያደርጋል። ሌላ ችግር ቢፈጠር ይሄ ህግ አፕላይ ያደርጋል።
ስለዚህ እየነገራቸው ያለው ከማንኛውም አይነት እንደዚህ አይነት ውስብስብ ነገር ልታመልጡ የምትችሉት ይላል እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰውም ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ ይላል። ምን ስታረጉ? ስትጸልዩ። ምን ለማድረግ? ለማምለጥ። ሌላስ? በሰው ልጅ ፊት ለመቆም እንድንችል ከሚመጣው ነገር ለማምለጥ በሰውም ልጅ ፊት መቆም እንድትችሉ ከእንደዚህ አይነት ነገር ኬዋስ አምልጣችሁ በእግዚአብሔር ልጅ በክርስቶስ ኢየሱስ ፊት መቆም እንድትችሉ ስትጸልዩ ትጉ ይላል። ለዚህ ነው አንዳንዶቻችሁ ኦልሬዲ ኦርጋናይዝድ በሆነ መንገድ ራሳችሁን አደራጅታችሁ እየጸለያችሁ ነው። ስለ ልጆች፣ ስለ ትዳር፣ ስለ ልጅ፣ ስለ አገልግሎት፣ ስለ ቤተ ክርስቲያን፣ ስለ ዓለም ሁኔታ፣ ስለ ራሳችሁ በደንብ ኦርጋናይዝድ በሆነ መንገድ እየጸለያችሁ ነው። አሁን ይሄ የተለምዶ የጸሎት ፕሮግራም ከሚባለው መላቀቅ መፋታት አለብን። ኦኬ ይሄ በቃ የተለመደ አለ ተጽፎ የተቀመጠ እሱ ሪቹዋል ነው። አሁን በመንፈስ ነው የሚጸለየው። አሁን በተሰበረ ልብ አሁን የእግዚአብሔርን ፊት በሚፈልግ ሪሊ ነገሩን የዓለምን ሁኔታ ጊዜውን በለየ መንፈስ ነው የሚጸለየው። ሰዓቱን ባወቀ ሰዓቱ ምን አይነት ነው ብሎ መዝኖ ባወቀ መንፈስ ልብ እውቀት ውስጥ ሆነን ነው የምንጸልየው። በዛ ጥበብ ነው የምንጸልየው። የተለምዶ አይደለም። አሁን እሱ አያስኬድም። So we need to reorganize ራሳችንን። በየአካባቢያችሁ 2 3 ፋሚሊዎች 4 እየሆናችሁ you need to organize yourself ለመጸለይ። ለምን? ለማምለጥ ከሚመጣው ለማምለጥ። እንዴ እኔ ማምለጥ እፈልጋለሁ በሰውም ልጅ ፊት መቆም መቻል አለብኝ ብዬ ስለማምን 3 4 ፋሚሊዎች ወጣቶች አንድ ላይ ሰብሰብ እያላችሁ መጸለይ አለባችሁ። መያያዝ አለባችሁ። ይሄ ሪቹዋል የሆነ ተሰብስቦ የሆነ በቃ ነገር አንብቦ ምድክ የሚደረግ አለ። ድርቅ ድብን ያለ ነው። ዘመኑን ማወቅ ክርስቶስ ሪኳየር ያደረገው እንዴ እናንተ ዘመኑን ወቁ ነው ያለው። ስፕሪንግ መጣ ትላላችሁ እኮ then if you know that common sense አሁን ያለው ነገር ደግሞ የሚነግርህ እያለ ነው ጌታ። ዘመኑ እያለቀ ነው። የመጨረሻው ሰዓት ላይ ነው ያለው። ስለዚህ ምን አድርግ? ጸልይ። አንደኛ በዚህ በዓለም ነገር አትወሰድ። ኦኬ በትዳር በኑሮ በዚህ በዓለም ነገር ጥፍጥ ጭልጥ ብለህ አትስከር። ሰብሰብ በል በመጠን ኑር። ከዛ አሁን መጸለይ ትችላለህ። ሐሳብን ሰብስበህ አእምሮን ሰብስበህ መንፈስን ሰብስበህ በዘመኑ ጉዳይ ላይ ልጆች፣ ሚስት፣ ትዳር፣ ባል ተይዞ ቤተሰብ ተይዞ ጓደኛ እንደዚህ ተይዞ ሰብሰብ ብሎ ኦርጋናይዝድ በሆነ መንገድ መጸለይ ይቻላል። ዘመኑን ማማከል አለብን። ፎከስድ መሆን አለብን። ተደራጁና መጸለይ ጀምሩ። ሄሮድስ አንድ ነገር ያደርጋል። ሐዋርያት ሥራ ምዕራፍ 12 ላይ ጄምስ ቢግ ጄምስ ይይዝና ይገለዋል፣ ያርደዋል። እሱ አይሁዶች ፈነጠዙ፣ ደስ አላቸው። ምዕራፍ 12 ሐዋርያት ሥራ። በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው ብሎ ይናገራል። ይሄ ከባድ ሁከት ነው የመጣው። አንድ ባንድ እያደነ እነዚህ ትልልቅ የሆኑ የእግዚአብሔር ሰዎችን ሐዋርያቶችን እየገደለ አይሁዶችን አስደስቷል። አረማመዱ፣ አካሄዱ አይሁዶችን አስፈንጥዟቸዋል ሲገደሉ እያዩ። ስለዚህ አይሁድ ደስ ስላላቸው ያለኝ ሥራ ምንድን ነው? እዚህ አካባቢ ሰላም እንዲሆንልኝና ከሮም ምንም አይነት ነቀፌታ ከቄሳሩ እንዳይመጣብኝ with a brute force እዚህ አካባቢ ያለውን አዲስ ብቅ እያለ ያለውን ነገር ማጥፋት አለብኝ ብሎ ተነሳ። ያ አይሁዶችን አስደስቷል። ብቅ እያለ እየተነሳ እየተገዳደረ ያለው ደግሞ የክርስቶስ ኢየሱስ ሞትና ትንሣኤን የሚሰብኩ እነዚህ ደቀ መዛሙርቱ። ስለዚህ ዋናዎቻቸውን እያደንኩ መግደልና መበታተና ያለብኝ ብሎ አሰበና ያዕቆብን ያዘው፣ ገደለው። ደስ አላቸው አይሁድ፣ ጴጥሮስን ጨምሮ ያዘው ሊገለው ማለት ነው። ቤተ ክርስቲያን ተረበሸች። ክርስቲያኖች በቃ እዛ አካባቢ ያሉ ታወኩ፣ ተረበሹ። አማኞች ተረበሹ። ወንድማቸው በጣም የሚወዱት የሚያከብሩት ያዕቆብ ሞተባቸው።
አሁን ደግሞ ጴጥሮስን ያዘባቸው። ስለታወቁ ተረበሹ። ታላላቆቻችንን ሊገልብን ነው። ምንድነው የምናደርገው አሉ። እንዲህ አይነት ቀውጢ ሰዓት ላይ የሚያስፈልገው ሰላማዊ ሰልፍ አይደለም። እንዲህ አይነት ረብሻ መሳደብ አይደለም። እንዲህ አይነቱ ሰዓት ላይ በጣም ወሳኙ ሰዓት ላይ ኦፒኒየን ፎርም ያደርጉ መከራከር አይደለም የሚያስፈልገው። you organize yourself for one purpose only። ለአንድ ስራ፣ ለአንድ ታላቅ ስራ ራሳችሁን ታደራጃላችሁ። ምንድነው ያደረጉት እነዚህ አማኞች? በዚያ ከፋሲካም በኋላ ወደ ህዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር ይልና ነገር ግን በቤተ ክርስቲያን ስለርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ጸሎት ይደረግ በመን በቤተ ክርስቲያን ስለማ ስለ ጴጥሮስ በኃይል ይጸለይ ነበር። እግዚአብሔር አምላክ የተባረከ ይሁን። አሜን ነው። በጣም በኃይል ነው የሚጸልዩት። ነበር ያሉት። በር ተዘግቶ እነ ያዕቆብ ቤት እነ ማርያም ቤት ማለት ነው። ያዕቆብ ቤት ዮሐንስ ቤት እነሱ ቤት ኃይለኛ የጸሎት ፕሮግራም ተጀመረ። በር ዘግተው ማንንም ሳያውቅ አድፍጠው በመንፈስ በቃ አነደዱት ከተማውን። ምን እንደሆነ ታውቃላችሁ? መልአክ መጣ ይላል። ያ ጸሎት ሰማይን አስከፈተ። መልአክ መጣ። ጴጥሮስ ያለበት ቦታ ድረስ መጣ። ቤቱን ሞላው፣ ብርሃን ሞላው ይላል መጽሐፍ ሲናገር። እዛ የነበሩት አራት ሆነው ጴጥሮስን የሚጠብቁት ሰዎች ያ መልአክ ሲመጣ አላዩትም። የመጣው ጴጥሮስን ለማስለቀቅ ነው። ያመጣው የቤተ ክርስቲያን ጸሎት። በእንደዚህ አይነት ታይም፣ በእንደዚህ አይነት ሰዓት ላይ ወገኖቼ ወይ አጥብቀን ነው መጸለይ ያለብን። አንላዘዝ አላረል በቃ አጥብቀን ነው መጸለይ ያለብን። ውጡ ከነገሮች ደን መጸለይ ጀምሩ። ራሳችሁን ኦርጋናይዝ አድርጉ። ማምለጥ ትችሉ ዘንድ በሰውም ልጅ ፊት መቆም እንዲቻላችሁ አጥብቃችሁ ጸልዩ ይላል። ራሳችሁን ኦርጋናይዝ አድርጉ። ቤተሰቦች፣ ጓደኞች ተደራጁ፣ መጸለይ ጀምሩ። ከእንዲህ የምታመልጠው እንደ አማኝም የምንሻገረው ስንጸልይ ነው። ጠንካራ የሆነ ጸሎት ያስፈልገናል። ብቻችንን ከመሆን ደግሞ በሁለት የተገመደ ገመድ ፈጥኖ አይበጠስም እንደሚል የእግዚአብሔር ቃል ሰብሰብ ስንል ደግሞ ብርቱ እንሆናለን። አንዱ በሌላው እየታነጸ ራሳችንን ኦርጋናይዝ እናድርግ፣ እንጸልይ። ዘመኑን የምናልፈው በጸሎት ነው። አብራችሁ የነበርኩት ወንድማችሁ መሐሪ ነኝ። በሚቀጥለው ጊዜ በሌላ ዝግጅት እንገናኛለን። ጤና ይስጥልኝ።